እዚህ ቦታ ላይ ስማ ማናሎን እዚህ ቦታ ላይ የቆምነው እዚህ መምህር ቀድሞ መምህር ብዙዎች አባት ብዙ ዶክተሮች ብዙ ኢንጂነሮች መሐንዲሶች መምህራንን ሙያተኞች ያፈራ ዛሬ ላይ እንግዲህ ባጋጠመው እክል ምክንያት ከብዙዎቻችን ተለይቶ ቤት ላይ ተቀምጦ የነበረ ለረጅም ዓመታት ማለት ነው መሐመድ ስሩር ባለፈው ያው አስታውሰን አንዳንድ አስታውሱት የምትችሉ ነበራችሁ። በመምህራን መድረክም ጭምር ተነስተው ነበረ። መምህራን ባለፈው በሰበሰብንበት መድረክ ጭምር ተነስተው ነበረ። ከዛም በኋላ አላህ ጀዛቸውን ይክፈላቸው እነ ቲቸር ሹክሬ ይህንን በማስታወስ ረገዝ እኛን ቀን ማታ ይደውሉ ነበር። ረሳሞ ተስዋነት ጉዳይ አይነካሲ ያሉ ነበርና በቅርብ ጊዜ ያው ሄደን ዘይረነው ቻሌንጅ አዘመር ቻሌንጁ የተወሰነ ከሄደ በኋላ ያው እኛ አመራር ባለሙያው የሴክተር ባለሙያዎች ሌላውም ሰው ተሳትፎ ቻሌንጁ የተወሰነ ከሄደ በኋላ መሀል ላይ ደርሶ ቆመ። አሁን ካለው የሞተር የገበያ ዋጋና ከተዋጣው ገንዘብ ምንም ሊጣጣም አልቻለም። በዚህ ምክንያት ምን ማድረግ መቻል አለብን ብለን እኛ ቁጭ ብለን ተነጋግረን ያ ውሳኔ ሰጥተን እንግዲህ የዚህ ሞተር 50% ሊቀርብ የሚችለውን በሌላ አማራጭ ነው ሸፍነን መሐመድ ትላንት ተገልግለዋል። ለብዙዎች ብርሃን ሆነዋል። ብዙዎችን አፍርተዋል። ዛሬ ዶክተር ሆነው ኢንጂነር ሆነው የሀገር መሪ ሆነው ሌላም ቦታ የደረሱ ሰዎች በሱ የተማሩ ናቸው። ለምን እሱ ከሰዎች ተለይቶ ቤት በሚል ሂሳብ እኛ ጠንካራ ውሳኔ ማስተላለፍ አለብን ብለን እቺን ሞተር ገዝተን እሱን ከሰው ለመጨመር ነው አላማችንና ዛሬ እውን ሆኗል። እንኳን ደስ አላችሁ። እንደዚህ አይነት ስራዎች ቀጣይም ተጠናክረው መቀጠል አለባቸው። ትላንት ህዝብ አገልግለው ወጥተው ወርደው ለብዙዎች ስኬት ምክንያት የሆኑ ሰዎች ዛሬ ላይ ቤት የቀሩ ሰዎች አሉ። እነኚህን ሰዎች ትንሽ ብናግዛቸው ላጋጠመቻቸው እክል ትንሽ ብናግዛቸው እነኚህ ሰዎች ከሰው መጨመር የሚችሉበት እኛን ጭምር አሁን ዛሬ በልምዳቸው ከነበረ ልምዳቸው ማገዝ የሚችሉበት እድል አለ። መሐመድ እውቀቱ ከራሱ ነው ያለው። እንደ መሐመድ አይነት ሰዎች በርካቶቹ ግን ደግሞ እየቻሉ የሆነ አካላቸው ላይ የሆነ እክል ስለገጠማቸው ብቻ ቤት የቀሩ ሰዎች አሉ። ስለዚህ አሁን በተቻለ መጠን እኛ መሐመድ ያው እንደፈለገው ተነስቶ ከቤቱ መስጂድ ሄዶ ይሰግዳል። ከሰዎች የሚሰባሰቡበት ጉዳይ ሲኖረው ሄዶ ከሰዎች ይቀላቀላል። ልክ እንደዛው ሌሎች ሰዎችንም በዚህ ልክ ያገዝ ሰው ተኮረ ሆነው በሰዎች ህይወት ላይ ቀጥታ የሚያርፉ ስራዎችን ትኩረት አድርገን ሁላችንም መስራቱን ማጠናከር መቻል አለብን። እኛ እንደ ከተማ አስተዳደር ዛሬ ያው ሁለት ፕሮግራም ነው ያለን። ለመሐመድ ይሄንን ሞተር ያው በይፋ አስረክበን መሐመድ ከዛሬ ተራዊ ጀምሮ መስጂድ ሄዶ ይሰግዳል፣ ከሰዎች ይቀላቀላል ማለት ነው። ይሄ አንዱ ነው። ሁለተኛው ከ300 በላይ ለሚሆኑ ሰዎች ያው ዛሬ ማዕድ እናጋራለን። የረመዳን ማስጀመሪያ አጋጣሚ ሆኖ የኦርቶዶክስ እምነት ተከታዮች የአብይ ጾም ከትላንት ወዲያ ነው የጀመረው። ሰኞ መች ነው? ትላንት ወዲያ አይደል? አዎ ከትላንት ወዲያ ነው የጀመረው። የረመዳን ጾም ደግሞ ዛሬ ነው የጀመረው። ስለዚህ ሁለቱም ጾሞች ተገናኝተዋል። ሁለቱም እምነት ተከታዮችን መነሻ በማድረግ ያዘጋጀነው ሰፋ ያለ የማዕድ ማጋራት አለ። ይሄ በቂ አይደለም። ቀጣይ ረመዳን በመረዳዳት በመደጋገፍ ማሳለፍ መቻል አለብን። አሁን ሌላ ፕሮግራም ላይ መስጂድ አካባቢ አልሀውድ የበጎ አድራጎት ማህበርና እንደ አቅማችን በጋራ ያዘጋጁትን እስከ 160 የሚሆን ሰው አስጀምረን የመጣ ነው። ስለዚህ በየቅጣጫው ሁላችንም በቻለ የግድ እንደዚህ አይነት ሰፊ ፕሮግራም ላይሆን ይችላል። አንድ ላንድም ቢሆን ጎረቤታችን፣ አካባቢያችን፣ ወንድሞቻችን፣ ቤተሰቦቻችን ላይ የተቸገሩ ሰዎችን
እንደዚህ በመደጋገፍ አሁን ቀጣይ ያው የመጣውን ጾም ረመዳን በጥሩ ሁኔታ ሁሉም ሰዎች ደስተኛ ሆነው የሚያሳልፉበትን ሁኔታ መፍጠር መቻል አለበት። ስሜ መሐመድ ሱሩር ይባላለሁ። እንግዲህ እዚህ ከገባው ላምፖሮ ከገባው ብዙ ጊዜ ነው። 30 ዓመት ይሆነኛል። ታምሜ ከቀረው 8 ዓመት ይሆነኛል ቤት ከቀረው እና ሁሉም ነገር ጨዋታም ንግግርም ጠፍቶኛል። ብዙ መናገር ዱዓ ማድረግም አልችልም። በትንሹ ነው ማቆመውና ካሚል ጨርሶታል ዱዓ ማድረጉ እና እስከዛሬ ድረስ ሲታደርጉት የነበረው ርብርብ እኔ እዛው ቤት ቁጭ ብዬ እየተሰማኝ ነው። ሰዎች ሲሮጡ ሲደውሉ ሲሉ ለነሱ እኔ ተሰምቶኛል። ስለዚህ እኛ ከግብ ሳናደርስ ቤት አንቀርም አንቀመጥም ቢላችሁ በፀሐይ በብርድ ሲትሮጡ የነበራችሁ ሲተጉ የነበራችሁ አመራሮች መምህራንም ብር ሲታዋጡ የነበራችሁት ሁሉ ምስጋና የላቀ ነው። በጣም አመሰግናለሁ።